ጥሩ ተወዳዳሪ መሆን ሲቪን ከማዘጋጀት ይጀምራል። ሲቪያችን ኦርጋናይዝድ የሆነ እኛን የሚገልጸን የሰራነውን በደንብ ዲቴል ሊያስረዳልን የሚችል ያለንን ስኪል ኤክስፔሪንስ እውቀት ሊሸጥልን የሚችል መሆን አለበት። ቀጣሪው መጀመሪያ እኛን ሳያገኝ የሚያየው ሲቪያችን ነው። ሲቪያችን ሊያወዳደረበት ላለው ቦታ በቂ ነው ይመጥናል ብሎ ሲያስብ ነው ለሰከንድ ሪክሩትመንት ፕሮሰስ ለኢንተርቪው ወይም ደግሞ ለቅለጹ ፈተናዎች ለሌሎች ስክሪኒንግ ወይም ሪክሩቲንግ ፕሮሰሶች ኢንቫይት የሚያደርገን ማለት ነው። ስለዚህ ጥሩ ካንዲዴት መሆን ሲቪ ከማዘጋጀት ይጀምራል። ኔክስት ለስራ ቃለ መጠይቅ ወይም ለሪትን ቴስት ስንጠራ ቀድመን መዘጋጀትን ይጠይቃል። ስለምንወዳደርበት የሙያ መስክ የሙያ ዘርፍ እንዲሁም ደግሞ ስለምንወዳደርበት ኢንዱስትሪ ወይም ሴክተር ስለ ድርጅቱ ኮመንሊ እኛ በእኛ ሙያ ላይ ሊጠየቁ ስለሚችሉ ጥያቄዎች እነዚህም ሁላ በደንብ ጠንቅቀን ማወቅ ስለ ድርጅቱ ከልቸር ስለ ድርጅቱ ሚሽን ቪዥን ቀድመን አውቀን ተዘጋጅተን ከአፕሊኬሽናችን ጀምረን በዛ መልኩ ራሳችንን ሞቲቬትድ አድርገን ኦርጋናይዝድ ሆነን የሪክሩትመንት ፕሮሰስ ወይ አፕሊኬሽኑ ላይ ስንጀምረው ሰክሰስፉል ካንዲዴት እና ያንን የስራ እድል የማግኘት እድላችን በጣም ሰፊ ነው። እመኑኝ፣ አፕላይ አድርጉት፣ ይሳካላችኋል። ቴንክ ዩ